አንተ ማኩ ያተወጋለ ሀያኮ ጨነገፈች አሉ መቼ ጨነገፈች? ትናንትና ጠዋት ላይ አይደል እንዴ ጨነገፈችው? ኧረ በስመ አብ ተጎድቷል። ኧረ በስመ አብ አንተ ስሙ ያችን ለየታችኋታል። ለምን እጃ አላናግራትም? እኔ ተቀምጬ ማለት አንተ የምታናግራት? ኧረ እኔስ ከእናንተ ሻለል እንዴ? እንደውም ከምንጨቃጨቅ ለምን ምካት ገጥመን ያሸነፈ ልጅትን አይወስድም? በሉ አግጠሙ ናና ንግጠማ ታዲያ። እሺ ያ ናስኪ ደግሞ አንተ ወደ እኔ ምን እያደረግሽ ነው አንቺ? ሰላም አላችሁ? ሰላም ነው። ነይ እስኪ። ኧረ እኔ ቸኩላለሁ። አበይ ቶሎ ጠፍጥፈሽ ነይ ወደ መስኩ ነው ያለኝ። ነይ አልኩሽ አይደል? አለበለዚያ ደግሞ ምን ልታመጣ ነው? እሱን ሳመጡ አሳይሻለሁ። ሙጀሊያም እንዴት ምትልክ ነው? ዋሬ ሙጀሊያም ባር ዙሪያውን ከረፈር የማን አባቷ ከፈራም ናት እንዴ? ቆይ ባልናገር ልቆይ። አወይ ያ ጉጥባጩናሽ ምን እንዳላመጣ ለአባትሽ እንዳትነግሪው እንጂ። አንተ ደግሞ ዝም በል። አንተም ወንድ ነህ ልትሳደብ ነው? እኔ ብቻ ነኝ ወንድ። እሺ እንደውም ንገሪው። ለየለየ ነበር ምጥልሽ ነው ብትናገሪ ይኖሩ። አንተ የሞተ ገዳይ እኔ ሰደበች መሰለህ አንተ ነው። ስማ ያ ልጅ አህያ ሲጋልብ ጎበዝ ነው። ለምን አንተ ሳጋልብም? እኔ ስጋልብ እስኪ አየው ያ ሲጋልብ አየው። እሱ እንደዛ ጋልባ አሳየን እስኪ። ያችን እንደውም መጋለ ወይ ባልሽ እንሂድ ጋል። እሺ እንግዲህ ዘላል ጋልባት አትቀዳዳ። ኧረ ግን አይ ታስፈራራለኝ እንዳት ወጣባት ነጥርቄን ምጥል። እሺ ጨፉኝ አይደል ምን ያንቦቀቡቃል? አሁን አንተ አረመጡ። ኧረ አስፈራራችኝ እኮ ወጣ የታባቱን የዩበይ አሁን አይደል እንደው ለመስያለ ወይህን ጅግለኝ እሰራለታለሁ። እንዴት ተጥዋለበ እና የታባቱን የዩበይ አያቡሽ አሁን አይደል እንደው ለመስያለ ምን ልጅ እኔ
ያለውማ ማንም አይነካስ። ከጥቁታ አያስር ተጎልተዋል እነዚህ ዝብዝፎች። እነዛ ናቸው ወይ? አዎ እፊት ላይ ነው ሱሪያቸውን የሚያሳዩ። እኔ እያለሁ ይህን ጭቅሉና ሰብሬ ነው የምጥለው። አሁን እግርሽ ላይ ድፍት ብሎ ይቅርታ እንዲጠይቅሽ ነው ማድረግ። እኔ ደግሞ በፍጥም ቶሎ ይቅር አላቸው። የማን ልጅ እንደሆንኩ አላወቀም ማለት ነው። እሰይ የኔ ጀግና ሂድና ቀደ ጣላቸው። አብረን እንሂድ ነን። አይ አንተ ሂድና እዚህ መጣው ራሳቸው ይቅርታ እንጠይቃለን። አዎ እሺ አይ ምን ያሉ ዛሬስ እንዴት የማይጋጭ ሰው ጋር ያጋጭኝ? አቡሽ የሚባለው ጅብ ታገኝ ይበላኛል። በቃ ሬዛ አመጣልሻለሁ፣ ታርፊኛለሽ ላንድያሽ። እጨኛ እንዳለው ሰው ደግሞ ትራከኝ ነው። ወይኔ ጎበዝ ተበለሻሽ። እኔ የምላችሁ የዘንድሮ ሰብር እንዴት ነው? ኧረ እኔ ምን አውቄ ምን እኔማ ይሄን አጓጉል ትምህርት ጀምሬ ሳውደለድል አይደል የከረምኩ። አንተ እኮ አሁንም ቢሆን ብትማር ነበር የሚሻለው። የኛ አርሶ አደር መሆን አንሶ ደግሞ አንተ ተው እባክህ። የእነ በቀለ ልጆች ተምረው ከተማ ሲያውደለድሉ አይደል እንደሚውሉት? ምን ጥቅም አላቸው ብለህ ነው? ልክ ነህ። ግን እኛ ተምረን በተማርንበት ቡጃ ብቻ አይደለም መስራት ያለብን። እና ደግሞ ተምሮ ይረስ ብለህ ነው? የተማረና የበላ ወርቁም ሲሉ ሰምቻለሁ። ምን ነው ምን መጣ? አው ሽመሉን ይዞ አመጣጡ። ኧረ ሞተሉ እዲያ ምን እንጂ አላመጣ ነው። ሰላም ናችሁ? እስካሁን ሰላም ነው። አሁን ግን ነገሩ ሳይሆን እንጂ ሰላም ነው። ማነው ያለምን ያስቀይማል? ኧረ እኛም ላላት ምን እንላለን? አይ ተናገሩ፣ አለበለዚያ ሴት ሸላኮ ጅብ አይፈራም። እኛ ብንሆን ምን ታመጣለህ? እኔ ነኝ የመጣው እና እኔ ልትመታኝ ነው? ሽመና አቋም ነው የመጣው። ያዙት! ተረጋጉ። ወይኔ ቆያ ይውላችሁ እንዲሁ በመድኃኒዓለም ልለምናችሁ እኔ ጸብ አልወድም። ታዲያ ምን አባል ታዋል ነው እጮኛን አስከትሎ የመጣ? እኔማ እነሱ ናቸው ነገሌ ናቸው ያስቀየሙኝ ስትለኝ ጊዜ በጮኛ ፊት ጀግና ሆኜ መታየት ፈልጌ ነው። ምንድነው ግጠመን አልገጥም ደግሞ እንደ ጀግና መሞከሩ ቀዳዳ። ይውላችሁ እንስማማ፣ እንደራደር። ይሄ አይሻልም? እኔም ሰሞኑን የቆረጥኳት ሽመልስ ማከት ደም እንዳቀምስብኝ ድርድሩ ይሻለናል እኮ። ልክ ነህ። ጸብ ተጸብ ምንም አናተርፍም። ጸብ ዱላ ቅጥቅጥ የጅሎች የሞኞች ነው። አዎ የጅሎች ነው። እና ከዚያ ይልሽ ነው። አዎ ዛሬማ በመስቀል ላይ በእኛ በዘይም ዜና ፊት አድርጌሽ ነው የምመጣ። ደህና አደራችሁ? ደህና አደራችሁ? ሰላም ነው አይደል? ሰላም ነው ወይ? እንዴት ነው? ደህና ነን። እሺ ከኛ ምን ነው የምትፈልገው? እኔማ ፎክሬ ስለመጣሁ እጮኛን ሄዳችሁ ይቅርታ እንድትሉልኝ ነው። ማ እኛ ያችን ጥፍራም ተው እንጂ እንደዛ አይባልም። እኔ እኮ እሷን በጣም ነው የምወዳት። እንደው እባካችሁ ልለምናችሁ በማርያም። አንተ ተው፣ ወንድ ልጅ እንደዛ አይሆንም። በምትኩለኛ ምን ታረግልናለህ? ያላችሁትን አዝዙት። ይቅርታ እንል። እኔ በበኩሌ ይቅርታ አልልም። እንደውም ምተው። ለምን? ግድ የለም እሷ እያየች ጀግና መሆናል የፈለክ? አዎ። ስለዚህ ቀስ አድርገህ ምተው። አንተ ሙደቅ። ኧረ ምተው። ወይ ጉድ እናንተ
የሽመሉ መርዘም ወስዶ ቀለጠመው እኮ እሰየኔ ጀግና ደልቅ በምን ዘፈን እየዘፈንክልኝ እኮ ነሽ? እሺ ዘፍንልሃለሁ በላ ገዳይና 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 ወንዳ ወንድ ደፋር መሆን እስካማረው እኔን መምታት ሳይሆን አቡሽን መቅጠም ነው። ሽመል አንቆሻቅሾ ክንዱን መፈተን ነው። ወየው የኔ ፈሪ ወየው የኔ ፈሪ ወየው የኔ ፈሪ ወለቀ እሱ ዙር እኛ የተባለችው ልጅ አይደለች እንዴ? እዲያ እሱንም እምቢ ሳይሉ ቀሩ ብለህ ነው? እዲያ ያ መሰሉን ዋራ ነው እንዴ አገባሻለሁ እያለ የሚጫወትባት? አይ ይሄ ነገር ደም ሳያቃባቸው አልቀረም። ምኑም አላማረኝም። ምኑ ነው ያላማረሽ? አንተ ደግሞ አሁን ሄደው መንደሩን አይደል እንዴ በወሬ የሚያምሱት? ተይ እባክሽ ቢያወሩስ እኔና አንቺን ከመጋባት ማንም አያስቀረንም። እንዴት አራ ሰርግ ደግሞ በቅርቡ ነው አሉ። እስቲ እንደው በላ አቃራ እሺ ተዱዶ ሳይሻለቀ አረ ጎበዝ አረ ጎበዝ ጎበዝ እናንተዬ አረ ጎበዝ አረ ዲያኑ አረ ያ ሰውዬ አረ ያ ቀዳዲያ እንዲያምን ሰለለኝ ቀድጄ ልጣለው መሰለኝ። አረ ጎበዝ አረ ነብሮ ሱሬ ላይ ብለው ተመልሶ ባቴ አረ መቼ ይሆን የሚታይ ጉልበቴ? ከዚህ የበለጠማ በጉጣም ሽመሌው ባቴን እያነከትከኝ አይደል? አርዋ ሰርግማ በቅርቡ ከሆነ እንደው ፉከራ ፎክር። እሺ ሰርግማ ማዲም ቀን ያነበር ዘራፍ ሂደኑ በሬ ወክሎ የሚቆም እንደውራ በሬ የወግየልጅ ማለት ይሄ ነው። ያላየሚው ያየሚትገበው እምቢበላቸው የወግየልጅ የሜዳው ቁልቋል ድረስላቸው ፈሪ ተጨንቋል። ግን አንተ ላይ ብቻ ነው እንዳሞት ወይ ጉድ እናንተ! የሽመሉ መርዘም ወስዶ ቀለጠመው እኮ እሰየኔ ጀግና። የእንጭቅል ገና ሰብራለሁ። ባል እንግዲህ ጥራትና ይቅርታ ጠይቅልህ። እንዴት ማይ ተስማምተን የለም እንዴ? ሄዳችሁ ነው እግሯ ስር ድፍት ብላችሁ ይቅርታ የምትጠይቋት እና ይቅርታ ልንል ነንጂ ፎቶግራፍ እንነሳ። ኧረ ተወኝ አንተ! ኧረ ተው ልቀቀኝ! አንቺ ደግሞ ሻቲ ነይ ማስዋይናል አንድም ያየንም ለማስተዋሻ ይሆነናል። ነይ ይሻላል። ነንጂ ልቀቀኝማ። እሰየኔ ጀግና እያብከነከና መጣቸው። ይቅርታ ሁለተኛ ይደገመኝ። ዝቅ እያላችሁ ይቅርታ ጠይቋል። በጣም ይቅርታ መንገድ አይደገመን። ፈሪ መንጋ ለዚህ አሞታችሁ ነው ወንድ አሰዳቢዎች። በለው ከዚህ ጥፉ። እናንተ ያለቻችሁን ያሰማችሁ ምን ከዚህ ጥፉ። ሳቄ ሳይበላ
ሰው ተገደለ ለፎቶ እኮ ነው አንዴ ለፎቶ እንዲያመጣችሁ እና ተገደለ እሰየኔ ጀግና አኮራኝ ና በልቀፈኝ ና እንግዲህ አኮሬ ማለት ነው በሽመር ከልጄ ልጥለው ሽንት ወዶ ብትን ያለ ተውት ግድ የለም እሱ በጮኛው ፊት ወንድ በሽታ አይደል የፈለገ አዎ ይሄም አለኛ እኮ ደግ ነው የተሸነፍንለት ይመስል እሺ እንዴት አደርሽ? እግዚአብሔር ይመስገን። ደሞ ቤተሰቦችሽ ምን ለማለት ፈልገው ነው? ደሞ ምን አሉ? ላንተ አንሰጥም አንዲል ማሉ አይደል እንዴ? እነሱ ብቻ አይደሉም እኔም አንተን ለማግባት ፍቃድ የለኝም። አሃ ምን ያንሰኛል? እኔ እንደሆንኩ የኩርሶ ዘር ነኝ። ደሞ ምንም አንስ ጎምላላ ነህ፣ ግን የሚወደኝ ሰው አለ። ቢወድሽ በወግ በማረጉ ሽማግሌ ልኮ ታላገባሽ ምን ያረግልሻል? እንደው አልሞላለት ብሎ እንጂ እሱስ እኔን ከማግባት ወደ አይልም። አንተ በስኪ ለማንኛውም ደግሜ ሽማግሌ ልኬ ታላገባሽ እኔ ነኝ ያርገኝ። ወዮ እናቴ ደሞ ምን ልትሆን? እሱንማ እኔና ጆርጊስ እናውቃለን። አረግ አዝማሪና ጠጪ ዘውድ ቤት ታገረሽ ተብሮ ወረካንስ ጠጣ እንጂ አንተዬ ምን ነው ዝም አልክ? ጠጡ እንጂ ተጫወቱ። እየጠጣን ነው። እሺ እንጠጣለን። አይያ እንደው ሞኝ ስለሆነ ነው እንጂ መሳሪያማ የተሰጠው ለህግ ማስከበር አይደል? አዎ ልጄ እንዲያ ነው። ለእሱ እንዳለ አንተ ተረጋጋ። ለደፋ ነው መሳሪያ ነበረ። ወጣብን እኮ በየሄድንበት እንዳሰደብን። አዎ ደግሞ ልጄ መሳሪያ እኮ እንደውም አንተ ለምንድን ነው ታበል? አይያ እንደው መኩሪያ እኮ ነህ እንደው እኔ አንተ አባት እንዴ ተተኮረ እያለህ እኮ ነው ሴት ልጅ ይከበራል እኮ። አይ አባባ ይተውት እንደው ካለው ላይ እንደው ቡቅኒ አድርጎ ፈጥሮት ነው ይሄ። አንቦቀቦቃቸው አቆራና አይያ የኢትዮጵያ እኮ መሳሪያ ያፈራል። እውነት ነው። ከዚያም ደግሞ የጎጃም ልጅ የበለጠ ልጅ ሀቅ ነው። ልክ ብሏል። አይያ እንደው ዛሬ አንተ ባትኖር ኖሮ እንደው እኔን ማን ያሳየን ነበር ወንድነት? ጌቱ አላችሁ በእግዚአብሔር ሰላም አልኮይ ኖር ሰላም ናችሁ? ይሄ ነው በልሳ ጠጣ። የኔ ጠላ እንደማንም ቡጭርቅ አይደለም። አዎ እውነት ነው። ቆንጆ ጠላ ነው የምትጠምቂው። ደግሞ ሰማኑን እንደው ምን ነው ጠፋ? ምን አንቺ ከላይ ታች እያልኩኝ ሆነልኝ ብለሽ ነው? እንደው ሰሞኑንማ ጎረቤት ሰፈር ድብድቡ በዝቷል። የምን ጎረቤት? ምን እንዳልገባው ትሆናለህ? ቅምጥ ናታ። ምን ዳርዳር ታበዛለህ? እኮ የኔን ቅምጥ ማን አባቱን የሚነካት? እኔ ምን አውቃለሁ። ድሪው በዝቷል። ታያላችሁ።
እሷንማ የኔንም አረጋት። አንተ ደግሞ ነገር ትቆሰቁሳለህ። በቃ እንሂድ። ናንድ በል እኔ ያርኩልህ። ያው በቃ ምን ተንዘባዝበው ወጡ አይደል? ድሮስ የጠጣ ሰው ምን አቅም አለው ብለህ የዓለም ወርቅ? ኧረ የዓለም ወርቅ! አቤት። አንተ ደግሞ እዚህ ነህ እንዴ? እድሜሽ ረጅም ነው፣ ስናነሳሽ መጣሽ። በጣም አሁን ግን እድሜዋን የማሳጥረው እኔ ነኝ። ደግሞ ምን አጠፋው? ይኸውልሽ ያንን ማታ ማታ የሚመጣውን ሰውዬ ስሙ ማን ነው እያልኩ እኮ ስጠይቀው ነው የመጣሽ። ማለት ማታ ማታ ማን ነው? አቤት። እሱንማ በዚህ ቢያስኩት ዱላ ስነጠርቅሽ ትለፈልፊያለሽ። አንተዬ የሰው ወሬ ሰምተህ ትናደድብኛለህ እንዴ? ኧረ ተይ አንቺ። በሉ ሰላም ዋሉ። እንደው በጊዮርጊስ እኔ ላይ የሌለ ሌላ ሰው ላይ ያለ ምን ነገር ተገኘ? እንደው ድፍት ያርገኝ ስለምትቀናብኝ ነው እሷ እንደዚህ የምትለው እንጂ እንደው ክንብል ያርገኝ። ኧረ መጨከነ ራ እንዴት ነው አንቺ? ተፎግል ተወጡ እኮ ያ ባቸው ደግሞ እነሱን ደግሞ ዝም ብለው ወሬ ብቻ አይደል እንዴ ጀግና። እንዲው እንደምቀናብሽማ ቅድም በሰው መሃል ጠላሽ ቀጭን እንደሆነ ስትናገር ጠርጥሬያለሁኝ። እንዲያው ላምጣ ብልስ ከወዴት አባቴ እንዳንተ አይነት ጀግና እመጣለሁ? የእውነትሽን ነው? እንዲሁ ድፍት ያርግ። ኧረ ምን ወጣሽ? እንዲው እንደዚህ ስትይኝ እኮ እንዴት ደስ እንደሚለኝ። እስቲ እንዲው ንቺ እስቲ ጠጪ እስቲ። ምነው አንተዬ ምነው ጠጣኸው ይሄን ጠላ? ሸጋማ አይደል እንዴ? ኧረ ጉድ ጆሮ አይደል የሚነቅለው? ኧረ በይና ዋሽው እስቲ እንደ ከተሚዎች እስቲ እንደው ነይ እስቲ ጠጋ በይ። እሷ ሂድ አይደል እንዴ? አትመጣም። ነይ እስቲ ጊዮርጊስ። አዎና የኔ ጀግና አንተማ እንደው ጎበዝ አይደለህ እንዴ? እንዴታ በይ እንግዲህ እመጣለሁ። እሺ በጓይ በል ደህና ዋልልኝ። በል እሰይ የኔ ጀግና። ምነው እናንተ ምነው? ኧረ እንዲህ እኮ አይደረግም። ጠብቁልኝ ብያለሁ አይደል? ኧረ ክበር አይ እንዲሁ መድኃኒዓለም እንደኔ ከጥሩ ነገር ላይ ያቋርጥሽ አንቺ። ጭራሽ እንደውም ጣለው እንደፍተህ ታረፈ። አንቺ እያጓ ምነው ቤተን ጠብቂልኝ ብዬሽ በር ጭራሽ እንደውም ምነው አንቺ መቀኛ ቀስ ብለሽ አትመጪ? ምን አስቸኩልሻል? ጭራሽ ከቤቴ እንደውም ታስወጡኝ አባሩኝ እንጂ ደህና ገበያ ያማረልኝ ብዬ ስል እንትን ብላችሁ ደግሞ መበቅት አስመቱኝ። በያውን ከቤቴ ወጣ ይወጣልሻል። ውጭልኝ እናቴ። አንቺ ካሳመሽ ገና ብዙ ጉድ ታወጣልሽልኝ። ውጭልኝ በያውን ቀጥ ብለሽ ውጭልኝ። እንትኑ ይቀራል እንጂ እርግጫው ምንድነው አሉ እማማ ባይሽ ይወጣልሻል። እስከት በዚህ ፍልጣ አንጎራጅ ሳጥርሽ ውጭልኝ ከቤት ይወጣልሻል። እስከት ያስመናናቅ ነው እናቴዋ። እንዴ ነችና ያስደረገችብኝ እንጂ መተኛ ልጅዮ አያችሁልኝ ጉዴን። አይ ጉድ ማተተኛ እቺ ማተተኛ ሴት ያስደረገችብኝ አስተባተበችብኝ። ኧረ ዝም ትላላችሁ እንዴ? ኧረ ወይኔ እንደው ሳናስበው እኔ እኮ ስመጣ ነው ያገኘሁት። ለካ ዛሬ ነገር አፍ አልተካፈተችኝም እቺ ሴትዮ።
ብዬሻለሁ። ነይ ውጪ፣ ነይ ውጪ። ደግሞ ምን ተፈጠረ? አንቺ እናንተ ሰማችሁ? ደግሞ የለተተገኛለሁ አዛጋችሁ አንቺ የረደለ ሰው ሳይታሰብ እንደ አርጋታች አስቀረች። እሺ በዘኛ ታዩ እኛ ነን ጥፍለን ነው። ናይ ጉድሽን አንችልኝ። ናይ ውጪ፣ ናይ ጉድ ነው የምታወራው። ናይ ውጪ ብዬሻለሁ። ናይ ውጪ ብዬሻለሁ። ነው የምታወራው። ናይ ውጪ፣ ናይ አንተ ጉድ ነው የምታወራው። ናይ ስለምን ጉድ ነው የምታወሪው? አንቺ ጉደኛ ያው ጉድሽ ነው። ነይ ያው ጉድሽን ይው አንቺ እና ይሄ ነገር ከኔ ጋር ምን ያደርጋል? አንቺ ነሽ አንቺ ያደርጋል። ምን ያላችሁ ነው? አንቺ ያረግሽው ነው። አንቺ ነሽ ያረግሽብኝ። አንቺ ማሳያት ይዮ ይሄ ራሳችሁ አስደርጋችሁ ነው የሚሆን። እቺ ደግሞ ያኔ ሌባ ይነድርላት እንዴ? አንቺ ሴት ምን አረኩሽ? እኔ ምን አርቄሽ ነው? እስቲ ንገሪኝ። አረታ እኔ እና አንቺ አብረን አልበላንም አልጠጣንም። ምን አለሽ ብዬ ነው ማስደረገብሽ? አንቺ ሴትዮ አስደረጋሽብኛል። አንቺ መተተኛ ምን አርጌሽ ነው? ደግሞ ከተማ አንድ ጠንቋይ ዘመን ናርሽ አውቄያለሁ። አንቺ ሴትዮ በእሱ ያስደረግሽ። ስለምን ጠንቋይ ነው የምታወሪው? ጠንቋዩን የምታውቁት እናንተ ወጥቶ ስደብተውልሽ በዛው ላይ ደግሞ እንጀራውንስ ጋግሬው አንድ ቀን ሁለት ቀን ቀርቶ ሳምንት የሚቀመጥ እንጀራ አለ እንዴ? ይሄ በሁለት ቀን ነው ሽብት ጋር የሚቀመጥ። ምን አንቺ ወይ ጉድ! ምን አንቺ ብቻ የኛስ ቢሆን ገበያችን ጣላ ሸጠን እኮ ማደር አልቻልም። ገበያችን እኮ እልም ብሏል። ይህች መተተኛ ለካስ በመተቷ ተብትባል ነው። ባለፈው ሌሊት ደግሞ እሷ ደጃፍ ጅብ ሲጮህ ሰምቻለሁ። ማታ ደግሞ ሌሊት ቡና ትወቅጣለች። ደግሞ ቧንቧ ስር ደግሞ የጅቡን ስታፍሰው አይቻታለሁ። እንደዚያማ ከሆነ ታታ አንድ ቀን አስቀምጠው የሄደችውን የእድር ብር አንቺ ወሰድሽ ብላ ቀጥቅጥ አድርጋ ነው የደበደበችኝ። ለካስ በዚህ ምክንያት ነው። ኧረ ተውት እስኪ ነው አይደለ? ደግሞ እኔ አላደረኩም። ምን እንደተፈጠረ ተራ በተራ ነገሩ አስደረጋባት። ይኸውልህ ልታሳብዳት አስደረገችብኝ። እኔ አስደረገች ኮደ ምን ያያለ ባይ ነው አንተ ማን ተለ ማስደረጋ ቢሆን እንደማትጠጣው ለካ ዛሬ ያለ ነገር ለሱ ወፍራም ጠላ ሰጠሽ፣ ለኔ ቀጭን ጠላ ሰጠሽኝማ። እንደውስ በጠላ የተደረገማ መች ለቃለሁ። ምን ትልቅ አደረገሽ? ታውትስ ዳምጤ ልጅ በጠላ ተደርጎበታል እንዴ? እንዲህ ባዘ ይቀር እንደውስ ያንን ማንቺ ያስደረግሽበት ተየልኝ ከው ነበር የምታረጋት። አሳዳጊ የበደለሽ እናንተ ምንድን ጥልቅ አደረጋችሁ? እውነት አንቺ እስኪ ተናገሪ። ይሄንን አንቺ ነሽ ያደረግሽው? አስደግመሽበታልስ? ኧረ እኔ ምንም የማውቀው ነገር የለም። አገር ሰላም ብዬ በተቀመጥኩበት መጣው አይደል እንዴ? እንደዚህ አስደርገሻል እያሉ እንደው መኩኔን የሚያጠፉት ኳንቻ አላስደረግሽውም? ይሄ እኔ የማውቀው ነገር የለኝም። አስመሳይ ትቢያ እንዴት ማስተይ ሰው ትመስያለሽ? እኔ የማውቀው ነገር የለኝም አልኳችሁ እኮ። በቃ እንዴት በቃ ታዲያ? እሷ ካላስደረገችብኝ ማን ያስደረገው? እኔማ አንዴ ቃል ያልፋል አይደል? አልተዋትም። ኧረ ተው አንተ ሰው ጥሩ አይደለም። ወንድሞቼ ከሆናችሁማ ደስታ የደስታችሁ ከሆነ የማደርገውን ነገር ሁሉ ከጎኔ ሆናችሁ አግዙ። እኔ በበኩሌ ችግር የለውም። ብቻ ግን ሁለተኛ ጠመንጃ ያለበት ቤት እንዳትወስዱኝ እንጂ። አይ አንተ እንደውም ያውና ማን ያው ቸከሬ ሁለታችን የሚከፍልበት ቀን ዛሬ ነው። አሁን ልክ ነህ። ብቻ ግን እኔን ግጠሙ እንዳትሉኝ። አንተ ማኩ! ኧረ ማኩ! አቤት! ና ፈልገን ነው መጣሁ። እንዴት ናችሁ? ሰላም ነው? ሰላም ናችሁ? እንዴት ነው? እንዴት ነው? እንዴት ነህ? ኧረ ሰላም ናችሁ? አለን እስካሁን ድረስ። አሁንማ ከጮኛ ጋር አብራችሁ ናችሁ አሉኝ። አዎ እግዚአብሔር ይመስገን አብረን ሆነናል። እንደው አንድ ነገር ልንጠይቅ ነበር የጠራንህ። በእርግጥ ጥቅሙ ለሁላችን ነው። ደግሞ እሱ ምንድነው? በል ያቺ አንተ አጠገብ ያለች አንተ ጎረቤት ወድጃታለሁ። ማን ደማቁን? አዎ እሱም አይሆንም። ለምን አይሆንም? አቡሽ ተፈለገ እንዴት አይሆንም? ያ መሰሉ አይደለም እንዴ አገባሻለሁ ብሎ ያስቀመጣት። እሷን ብትሆን እኮ
ከሱ ሌላ ወንድ ያለ አይመስላትም። እጅጉ ይወዳታል። መቼም የዋልን ውለታ የምትረሳ አይመስለኝም። እንዴት አድርጌ እረሳለሁ? እጮኛ እንዴት አድርጌ እንዳገኘኋት ብቻ አንተኛን ለማገዝ ዝግጁን እንጂ የእሷን ነገር ለኛ ተው። ኧረ እኔማ ምን አቅም ኖሮኝ በምን አቅም ያግዛችኋለሁ? እዲያ የዋልን ውለታ እንደማትረሳ እየነገርኩህ አይደል? ይልቅ እሱን ተውትና ምንድነው ማግዛችሁ? ምን ላድርግላችሁ? ከተስማማህ ያ መሰሉ ተብዬው የሰፈራው ደልዳይ የሚወጣና የሚገባበትን ሰዓት ታሳውቀኛለህ። እንግዲያውስ እንደዛ ከሆነማ መቼም ድርድር አለ አይደለ? እንስማማ፣ እንደራደራ። ርግን እንደ ባለ በጎን ይቻላልም እንዴ? በልሽ ተናገረው። ያው ተተስማማን እንዴው በመድኃኒዓለም ልለምናችሁ እኛ ቤት ጠላ እንዳጠጡ እንደውም አትንጡብን፣ አትድረሱብን። እንዴት ደግሞ ምን በደል ምን አጠፋን? አይ ይሄ ዘልዛላ ሲንዘላዘለ አፉን ዛጤለውና ያዋርደኛል ብዬ ነው። አንተ ራስህ ዘልዛላ እጅኔ ዘልዛላ ብር ተስማምተናል። ሁለተኛ ቤት መተን ጠላ አንጠጡ። እንካሲ ማለልኝ ጆርጅስ አራ እኔ ተስማምተናል። በሉ ሰላም አሉ። በል ደህና ዋል። በል ዘሉን በጊዜረች ቢደር አቦት እግሬ ቁም ቆማጣ ልታረገኝ አስደረገች። ቆማጣ ልታረገኝ ጠንቋይ ቤት ሂዳ ጠንቋላ እኮ ኃጢአት ነው። አገር ሰላም ብዬ በቤቴ በተቀመጥኩ እንጃፋ ላይ ምናምን ተጥሎ ብታገኙ አንቺ ነሽ ብላ እኮ ነው ያለ እንዲህ ብጮህብኝ። በነገራችን ላይ ታለ ታተይ ላከችልሽን ጨፌ ያስገባሽው? የምን ጨፌ? ቀደም እኮ በሩ ዝግ ሲሆን ጊዜ ጨፌና እንቁላል አስቀምጬልሽ እታይ ሰፈር ማተቤል ላገኘ እጄ ነው። ጉድ! አንቺ ነሽ ያስቀመጥሽው? አዎ እኔ ነኝ። እሰይ 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 የኔ ልጅ አንቺ ነሽ ያልሽው። እሰይ እሰይ ከጉድ እኮ ነው ያወጣሽን። ከጉድ እኮ ነው ያወጣሽን አንቺ። በሉ ጉዳችሁና ጨርሱ። እናንተ ተፋጁ። በሉ ቻው ቻው። ብርቅ ነሽ ኋላ እመጣለሁ። እሰይ ይኸውልሽ እናቴ ይሄን አንቺ አኖርሽውን አንቺ ነሽ ተብዬ አንቺ ነሽ አስደረግሽብኝ ተብዬ ነበር እኮ አንቺ ነሽ። ግን የሰማዩ ጌታ የት ሄዶ አጋለጠው የት ሄዶ ስትተባበሩብኝ ምን አታምጣ ስለው እያመጣ ይቆልለዋል አሉ። እንደው እባክሽን ይቅርበኝ እባክሽ እንደው እባክሽ ይቅርበኝ እንደው እባክሽ ይቅርበኝ እባክሽ። በፍጡም እኔ ይቅራልሽም በፍጡም እንደው እባክሽ ብዬ እግርሽ ልደቀ እባክሽ ተነሽልኝ ብዬሻለሁ። አንቺ ሴትዮ ተነሽልኝ እንደው በጆርጅስ ብዬሻለሁ። ተይ እንጂ አለ አንቺስ ክፉ ባትሆኛ አይደለ ጌታ የፈረደልሽ። ስለዚህ የፈረደልሽን ጌታ ደግሞ እንደዚህ ማስቀየም የለብሽም። ስለዚህ ይቅር ለእግዚአብሔር ቢያት። አንቺስ አዎ እውነቱን ነው። ተነሽ ይቅር ብዬሻለሁ። ግን እኔ እና አንቺ በፍጡም እንደ ድሮ አንሆንም። ኧረ አይሆን እንደዛ አይሆን። እሱማ አይሆንም። እንደ ድሮ እንዲያውም ከድሮ በበለጠ ነው መዝለቅ ያለብን። ይልቁንስ አያችሁ አይደለም በጠብ ሰዓት ያችም ሁሉም ተሰባሰቡ። አሁን ግን ፍቅር ሲሆን ሁሉም እየሾለኩ ነው የሄዱ። ስለዚህ በፍቅር በአንድነት ነው መዝለቅ ያለብን። ስለዚህ አሁን አንድ ላታችሁ ቤት ቡና አፍሉና እስቲ እኔንም እንደው አፌን ላሟሽው። እሷ ቤት ይሻላል። እሷ ታፍለው። ችግር የለም አፈለዋለሁ። እንሂድ በይ። እሱማ የተቀደሰ ሀሳብ ነው። በሉ ሰላም ናችሁ? ሰላም ነው። ደማቁ ፈልጌሽ ነበር። ምን ነው? እኔ የምልሽ ቆይ ምን አሰብሽ? ቆይ እናንተ ሰዎች ሰው አልፈልግም ካለ አይገባችሁም እንዴ? እኔ ያጮኛለኝ በቅርቡ ሽማግሌ ልኮ ያገባኝ ነው። አይ ከንቱ ባታጨርሻቸው ጥሩ ነበር። አቡሽ እንደሆነ ምን
አቡሽ እንዲሆነ እሱ ያየውን ሁሉ ነውና የሚከጅ። ኧረ ተይ እሱ ካንቺ ውጭ ተውማ። ያለ ምንስ እንዴት ነበር? እሱን ለእሱ አይደለም። አይ ለማንኛውም ተወኝ በለው። ተው እንደው እኮ ደግሞ ምን እነዚህ ሰዎች 10 የጨቀጭቁኛል። እሱ ደግሞ እንደው ያየውን መመኘት አያባራምና እኔንም እኮ እናቴ ሽማግሌ ከመላኩ በፊት እንደ ቁም ስቅለት ሲያሳየኝ ነበር። እና መሰሉን ልታገቢ ነው? አዎ ማን እንደመሰሉ ሰላም ዋልክ። ያቺ አንተ ያቺ አንተ ጎረቤት ደመቁ የምትባልት ለኔ እንድትሆን ካረዳኝ በዚህ ምሳር አንተን ሚስትር ምን ቦጫጭቅ የምጥላል። ኧረ ተው እረዳለሁ፣ ነግሬሃለሁ፣ አስብበት። እረዳለሁ፣ ችግር የለው። በል ሰላም ዋል። አቡሽ አቡሽ ማነው? እንዴት ነህ? ሰላም ነህ? ሰላም ነው። ፈልጌ ነበር። ምን ነው? ያው ወደ መስክ እንውረድ ብዬ ነው እንጂ። እሱስ ልክ ነህ። እንደው ያቺ ሴት ምን አለች? ያ ምናምንቴ ምን እንዳስነካት አላውቅም። አሁንም እንደጸነይ ናት። አዋን እንደው እሷን ቢካለች ለምን ሌላ ሴት አታፈላልግም? ዝም በል አንተ። እኔ ከሷ ሌላ ሴት የሚይዘው እና ምን ይሻላል? የሚሻለውንማ እኔ ያውቃለሁ። እሺ በል ያው እንሂድ። ሰላም ነው? ሰላም ናችሁ? ምን ሰላም አለ ብለህ ነው? የሰፈራው ድል ላይ እስካልጠፋ ድረስ ጥሩ ነው። ለማጥፋትም ሆነ ለመውደልደል ልብ የሚያስፈልግ አይመስልህም? እሱስ ልክ ብለሃል። ግን ለእንዳንተ አይነቱ ቦጭቧጫ ልቤንም አላሳይም፣ ሽመሌንም በቅርብ ቀን እንደማቀምስ አትጠራጠር። ኮበል ሞክረኛ አንተ ታው እንጂው አሁን ማን ይሙት የሰፈራው ድልዳዩ ማን እንደሆነ የለየ አይመስላችሁም? ይልቁንስ እዚህ መንደር መሃል እንደዚህ ከምትደነፋ እንደ ጀግኖች ወደ ጫካ ወርድ ያገጥመኝ። በላ ውረድ እንውረድ እኮ እሱማ የወንዶች ነው። በል ከቢለው ስር እንገናኝ። በል አንተ እኔማ ያመታው ተብየውን በሽበል አንቆራጭ ነው። አንተማ ካልክ እኔም ከጎን ነኝ። በል እንዳ በላ ሂደን አንተ ወዴት እየሄዳችሁ ነው? ምን ነው ሰውነታችሁ ግሟልሳ? ወደ ፊለው እያርን ነው። ደግሞ እዛ ምን ነገር ደገሳችሁ? ያው ደልዳይ ነው ግጠሙኝ ብሏል። እንግዲህ አፈር ታላገበረው ሆነ ብለህ ነው። ኧረ እናንተስ ወይ ያማችኋል? ጤና የላችሁም ልበል? እሱን ሀገሪው በምከተ ቆጣው ቆይ ቀረውን እናንተ ልመቱ ነው። እኔ መድኃኒዓለምን ኋላ ነግሬያችኋለሁ። በቃሬዛ ነው የምትመለሱ። ይልቁንስ እሱን ተውትና እኔ ጋር እንዲህ ዜድ ያለ እዲያ ምከቱን ተው።
እልቅ ዜድ ያልከው ምንድን ነው? እንስማው። እሱ አሻፈረኝ እምቢ ብሎ ፊሮ ከወረደ እጮኛው ለከብት ሳር ልታጭ ሄዳ የለም እንዴ? እሷንም አጠልፏት እዲያ እሷን ልንጠል አንተ ጅሩ ነህ። አርዋ ልክ ነው፣ እውነቱን ነው። እና ልንጠል ከዛ በኋላ እሱ እዛ ሲመጣ በሽመል ቀደቀ እንጥለዋለን። ከዛም እሷ ማን ጀግና እንደሆነ መርጣ ታገባለች ማለት ነው። እውነት ነው። በሉ ይቅናችሁ ጎበዜ ካልክሽ እዚህ ቤት እመት ደሞ ማን ነው? እኔ ነኝ። ነይማ። አሃ አንተ ነው ወይ? ና ግባ። ኧረ አልገባ። ታታ ያምልክ ትወዳለች። ዝም ብለህ ና ግባ። አሃ እና ማን ሞተ በይ? እዛ ላይኛው ቀዬ ነው ያቸት ያስካለች ልጅ አረፈች አሉ። አይ ጉድ አይ ጉድ አይ ጉድ አይ ጉድ! እንዴት እጃቸውን ተቆርጠዋል አንቺዬ? አይ አያምጠው የለም። አይ ዘላ ግባ። እስቲ እንዲያው ህጂና አንቺዬ ና በል ግባ። ና አጎዛ የለም እንዴ አንቺ? አክላ አመጣለህ ነው አንተ ግባ። እንደውስ ቁጭ በል። እንደው አንተዬዋ እንደው ዝግጅቱ እንዴት ነው? አሃ የምኑ ዝግጅት? አሃ ጓደኛህ ሊያገባም አይደል? አሃ ያው ፍልጥ ነው። ፍልጥም እንደማልሰንፍ ታውቂያለሽ። ስማዋን እንደው በላ አድርግና እንደው ወጥም ሳንሰራ ቀርተን በሄን ቀመስ አድርግ። ኧረ ይሁን እና ቡናውን ላፍላለህ በል። ኧረ እሜቴ ቢመጡሳ? እሷ አትመጣም ለቅሶ ሄዳለች ብዬ ይሄን እንዴ ብትመጣስ ደግሞ ገና ተመጋባታችን በፊት ሀገሬው ቢያይን ምን ይለን አንቺ? አይዳ ሀገሬው እንደሆነ አዝላው ብታድም እግሬ ተዘላዘለ ማለት አይቀር። እሱስ ልክ ነሽ። ኧረ ጉዴ ፈላ። ማን ነው? እኔ ምን ነው? አቤት እሜቴ ይሆኑ እንዴ? ናት መሰለኝ። ኧረ ጉዴ በጉዳችን ወጣ መከራዬ። እሺ አሁን ወዴት አባቴ ነው ገባ? ወደ ጓሮ ገባ በል። አይ የሆነ ነገር በይ ገባበልማ ወደሱ። ማን ነው? አሃ ኧረ ማን ነው? ምን ነው አይሰማም እንዴ? ና ግባ። ኧረ አልገባም። ኧረ ና ግባ። አሁን ቡናም ላፈላ ነው። ና ግባ። አልገባም አንቺ ና ግባና ቡና ጠጥተም ተዳደመ ኩየም አለ። ና በል አለ እንዴ? ና በል ሱማ ካለ ማዳችሁ ነው አራሳሩ ነው። ተመስገን ጌታዬ። ና በል ግባ ነው። ና በል ግባ። መቼ እንግሊዙ ና ቁጭ በል ሀጂዬ፣ ቁጭ በል። መጣሃል እንጂ? መጣሁ። በልንካ የመጣህበትን የደረስክበትን ማዕድ ላይ ደርሳል። ምን ላድርግ ብለው እኔማ ናፍቆቱ አላስቀምጥ ቢለኝ እኮ ነው አንተዬ። አይ ጥሩ ነው እና ምን እግር ጣለበል? እንደው ስለዚህ ስለደመቁ አንዳንድ ነገር ላጣራ ብዬ ነው። ጥሩ ነው። አይ አንተ እሷም እንደው ብዙ ወዳጅ አላት። እሷም ካንተ ሌላ እንደው ምንም አይታያትም። እኔስ ቢሆን ካለሷ አይሆንልኝ ብለሽ ነው? አይ እሱስ አንድ ናችሁ። እንደውም ቡናውን ላፍለውና ጠጣችሁ ሂዱ። ኧረ እኔ እንኳን እዛ የምቸኩልበት ጉዳይ ያለኝ ልሂድ። ኧረ ተው ጠጡ ተው። አይ እንሂድ፣ እኔ ልሂድ። ተይው እዛ የምቸኩልበት ጉዳይ አለኝ። በይ አይ
እኔም እንግዲህ መሰሉዬን ታገኘሁት ወዴት ደረስ ብዬ ልምጣ። በሉ እሺ በሉ አትጥፉ። በይ ሞሳው ናችሁ። እሺ በእናንተ እዛ ድረስ እንግዲያስ እያወጋን እንሂድ። ሄደን እስቲ አንተ ትሸከማለህ፣ እኔ ደግሞ ሰው አይልሃለሁ። ችግር የለው። በል እንግዲህ እንሂድ። እናንተ ዝጠራችሁና ስሙኝ አውቃችሁ ነው። አልሰማንም ነበር። ደግሞ የልጠር ነው። በል ተመለስ። እናንተ ጋር ነው። ምነው ደግሞ ችግር አለ እንዴ? ልክ ነህ፣ ትጠቅማለህ። እውነትህን ነው። እናቴን ትጠቅማለህ ትለኝ ነበር። ተነስተውስ እስኪ የምታመጪውን ነው የምናይ።
በላንተም እዚህ እሷን ጠብቅ። አንተ ደግሞ በዛ እኔ ደግሞ በዚህ ይዤ እሺ ብትነቃነቅ ሸፎኗን በላት አርግዝ የምጥላት አትንቀንቅ ይወንጅ እንዳትነቃነቅ እዚህ እኮ እዚህ ወደደሽ ሞኝ እሱን የመሰለ ሸበላ አግኝተሽ አንቺ ሞኝ አትሆኝ እሱን የመሰለ ሸበላ አግኝተሽ አሁን ብኛለሽ ይድግያ ምን ይስናታየ አትሞኝ ይዘርዛላ ይህ እንግዲህ ይሞፋ እንዲህ የምትልባ ያወቅ ሙቃል አይደል እንዴ ይመጣል ምን አስቸኮለ ወር እንግዲህ ነው ወለው ትንሽ ተራፈስ ወይ ያተያቅ ነው ኮንደዚህ አካውለ ተፈሰፈ ያለው አንተ ባክ ምክንያት ቅድም ከነሱ ጋር ተመሳጥረ አሁን ደግሞ ከሱ ጋር እናገርዛለሁ ምንድን ነው የምትናገረው? ከእነሱ ጋር አብሮ ነበረ። ምንድን ነው የምሰማው ነገር? አንተዬ አሁን አመንከው? ይሄ እኮ ከመብላት ከመጠጣት ከማራት ውጭ የሚያውቀው ነገር የለም። ሩጁት ይህ ነገር ምንም እየጣመኝ አይደለም። የምሰማው ነገር ሁሉ የትም አላለኝ። እስቲ ተነሽ። ምንድን ነው አንተው? ምንድን ነው ልጁ ያለው ነገር? እስኪ በደንብ አስረዳኝ። እኔማ ምን ላድርግ ብለህ ነው? በህይወት የመጡብኝ በሚስት የመጡብኝ ቀድሜ እንዳልነግርህ ደም ልትቃባ ሆነ። ምን አባት ይላል? አንተስ ብትሆን ምን ነበር የምታደርግ? ብል የኔ ነገር ቢደርስብህ እኮ እነሱ ስላንገራገሩ አገባታለሁ ብዬ ያስቀመጥኳትን ቅምጥ አሳልፈህ ለማንም ወንበዴ ትሰጣለህ። አንተው ምን ላድርግ ብለህ ነው? እኔ ከራሴ የወረደልኝ መስሎኝ ነው እንጂ የሁሉ ጉድ ይመጣብኛል ብዬ በምን አሰብኩት? አንተዬ እኮ እንደዚህ የሚያንገራግሩ ከሆነ ለእኔ ብትነግረኝ አይደለም ለእነሱ ለሺ ሰው አልሆንም እንዴ? ይህን ጀግንነት የታየውልህ የአበቁላ የማይረባ አሁንማ እየወላቸው እኮ ቡቅ በዋቃ ሁላ ማንም ያልደፈረኝን በእነሱ ልደፈር እንሂድ። አንተ ግን ሌላም ጊዜ ቢሆን እንደዚህ ማድረግ አይቀርም። ከዚህ በኋላ ግን አንተ ጋር መውጣት መግባት የማያስፈልገኝ አረ ፍቅራችን አምሯል። ተው እንጂ መሰሉኝ። እሱ ለፍቅር ብሎ አይደል እንዴ ሁሉ ነገር ያደረገው? አንተስ ለፍቅር ስትል አይደል ከነዚህ ወጥቼ አላውቅም እንዴ? እሱ ዳንተስ የተደባደበልህ አይደል እንዴ? ተው እንጂ መሰሉኝ። እሱስ ልክ ነሽ። በህይወቱ ተመጡበት። እሱማ ምን አማራጭ አለው ብለሽ ነው? አንተ መኩ አቤት ና